ኦሪት ዘጸአት ምዕራፍ 15 በዚያም ጊዜ ሙሴና የእስራኤል ልጆች ይህንን መዝሙር ለእግዚአብሔር ዘመሩ፣ እንዲህም ብለው ተናገሩ። በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምራለሁ። ፈረሱንና ፈረሰኛውን በባህር ጣለ። ጉልበቴም ዝማሬም የእግዚአብሔር ነው፣ መድኃኒቴም ሆነልኝ። ያ አምላኬ ነው፣ አመሰግነውም አለሁ። የአባቴ አምላክ ነው፣ ከፍ ከፍም አደርገዋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። የፈርዖንን ሰረገሎች ሰራዊቱንም በባህር ጣላቸው። የተመረጡት ሶስተኞች በኤርትራ ባህር ሰጠሙ፣ ቀላያትም ከደኗቸው፣ ወደ ባህር ጥልቀት እንደ ድንጋይ ሰጠሙ። አቤቱ ቀኝህ በኃይል ከበረ፣ አቤቱ ቀኝህ ጠላቱን አደቀቀ። በክብርህም ብዛት የተነሱብህን አጠፋህ፣ ቁጣን ሰደድህ፣ እንደ ገለባም በላቸው። በአፍንጫ እስትንፋሶች ውሆች ተከመሩ፣ ፈሳሾቹም እንደ ክምር ቆሙ። ሞገዱን በባህር ረጋ። ጠላትን አሳድጄ ይዛቸዋለሁ፣ ምርኮም እካፈላለሁ። ነፍሴም ትጠግባቸዋለች፣ ሰይፌንም እመዛለሁ፣ እጄም ታጠፋቸዋለች አለ። ነፋስን አነፈስ፣ ባህርም ከደናቸው፣ ኃይለኞችም ውሆችም እንደ አረር ሰጠሙ። አቤቱ በአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራህ ድንቅም የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? ቀኝህን ዘረጋህ፣ ምድርም ዋጠቻቸው። በቸርነትህ የተቤዣቸውን ሕዝብህን መራህ፣ በኃይልህ ወደ ቅዱስ ማደሪያ ያገባሃቸው። አሕዛብ ሰሙ ተንቀጠቀጡም፣ በፍልስጤም የሚኖሩትን ምጥ ያዛቸው። የዚያን ጊዜ የኤዶም አለቆች ደነገጡ፣ የሞዓብን ኃያላን መንቀጥቀጥ ያዛቸው። በከነዓን የሚኖሩ ሁሉ ቀለጡ። አቤቱ ሕዝብህ እስኪያልፍ ድረስ፣ የተቤዣው ሕዝብ እስኪያልፍ ድረስ ፍርሃትንና ድንጋጤ ወደቀባቸው። በክንድህ ብርታት እንደ ድንጋይ ዝም አሉ። አቤቱ አንተ ታስገባቸዋለህ፣ በርስት ተራራም ትተክላቸዋለህ። አቤቱ ለማደሪያህ ባደረግከው ስፍራ፣ አቤቱ እጆች ባዘጋጁት መቅደስ፣ እግዚአብሔር ለዘላለሙ እስከ ፍጻሜ ይነግሣል። የፈርዖን ፈረሶች ከሰረገሎች ከፈረሰኞቹም ጋር ወደ ባህር ገቡ፣ እግዚአብሔርም የባህሩን ውሆች መለሰባቸው። የእስራኤል ልጆች ግን በባህሩ መካከል በየብስ ሄዱ። የአሮን እህት ነቢይቱ ማርያምም ከበሮ በእጇ ወሰደች። ሴቶችም ሁሉ በከበሮና በዘፈን በኋላ ወጡ። ማርያምም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሏልና ለእግዚአብሔር ዘምሩ። ፈረሱንና ፈረሰኛውን በባህር ጣለ። ሙሴም የእስራኤልን ከኤርትራ ባህር አስጓዘ፣ ወደ እርሱ ምድረ በዳ ወጡ። በምድረ በዳም 3 ቀን ሄዱ፣ ውሃም አላገኙ። ወደ ማራም በመጡ ጊዜ የማራ ውሃ መራራ ነበርና ሊጠጡ አልቻሉ። ስለዚህ የዚያን ስፍራ ስም ማራ ብሎ ተጠራ። ሕዝቡም ምን እንጠጣለን ብለው ሙሴ ላይ አንጎራጎሩ። ሙሴም ወደ እግዚአብሔር ጮኸ። እግዚአብሔርም እንጨትን አሳየው፣ በውሃም ላይ ጣለው። ውሃውም ጣፈጠ። በዚያም ሥርዓትና ፍርድን አደረገላቸው፣ በዚያም ፈተናቸው። እርሱም አንተ የአምላክን የእግዚአብሔር ቃል አጥብቀህ ብትሰማ፣ በፊቱም የሚበጀውን ብታደርግ፣ ትእዛዙንም ብትጠብቅ፣ ሥርዓቱንም ሁሉ ብትጠብቅ፣ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽ እግዚአብሔር ነኝና አለ። እርሱም ወደ ኤሊም መጡ። በዚያም 12 የውሃ ምንጮችንና 70 የዘንባባ ዛፎች ነበሩባት። በዚያም በውሃ አጠገብ ሰፈሩ።